ሃይ ጋይስ እንዴት ናችሁ? ሁሉ ሰላም ነው ወይ? ዛሬ ደግሞ ስለምን ላወራችሁ መጣሁ መሰላችሁ? ስለ ማማረር ማለት ነው። በህይወታችን ብዙ ነገሮች አፕስ ኤንድ ዳውን አሉ በህይወት በጣም ብዙ ጊዜ ብዙ ተስፋ የሚያስቆርጡ ነገሮች በህይወታችን ሀፕን ያደርጋሉ እና በዛ መሃል ውስጥ ደግሞ ብዙዎቻችን ላይክ በእግዚአብሔር ወይም በመናምነው ፈጣሪ ከማመን ይልቅ ብዙ ጊዜ እናማረራለን። ስናማረር ነው የምንሰማው በቃ ይሄ ህይወት እንደዚህ ሆነ ወይ ምናምን በቃ ማለት ሁሉም ነገር እንደዛው እንደሚቀጥል አድርገን እናስባለን። ግን እኔ ከራሴ ህይወት የተረዳሁት ነገር ቢኖር ምንድነው በማማረር የባሰ ነገሮችን ወርሰን እያደረግን እያበላሸን ነው እንጂ የምንሄደው ምንም እያስተካከለን የምንሄደው ነገር የለም። ስለዚህ ሁልጊዜም በህይወታችን መከራ ሲመጣ ያ ቀን እንደሚያልፍ የተሻለ ቀንም ደግሞ ይዞልን እንደሚመጣ ተስፋ ማድረግ እንዳለብን ልነግራችሁ ነውና ምን ይባላል መሰላችሁ? ሰይጣን የሚያፍረው የሚሸነፈው በምስጋና ነው። ምክንያቱም ሰይጣን በጣም ብዙ ነገር የሚያደርግብን ህይወት ላይ ተስፋ እንድንቆርጥ በስራ፣ በትምህርታችን፣ በቤተሰብ፣ በትዳራችን፣ በልጆቻችን፣ በጤናችን በሁሉ ነገር የሚፈትነን ለምን መሰላችሁ? እግዚአብሔርን እንድናማረር ነው። እግዚአብሔርን አማረን በቃ በሱ ላይ ተስፋ እንድንቆርጥ ነው የሚያደርገን። ግን እኛ ደግሞ ባመሰገንን ቁጥር ማለት ነው ሰይጣን ያፍራል። ስለዚህ ሁሉ ጊዜ ሰይጣንን በምስጋና እንደምናሸንፈው በማመን ሁሌ በቃ የሆነው ነገር ምክንያት አለው ለበጎ ነው። እኔ እውነቴን ነው የምላችሁ በህይወቴ ውስጥ በጣም ከባባድ ነገሮችን ሳሳልፍ በጣም ብዙ ጊዜ ተስፋ ቆርጬ ነበረ። ግን በቃ አሁን ካለፍኳቸው በኋላ በእግዚአብሔር እርዳታ በጸሎት ካለፍኳቸው በኋላ ማለት ነው አንዳንዶቹ እስኪገርመኝ ድረስ ለመልካም ነው የሆኑት ስላለሁኝና believe me የሆነ አንድ ቀን እንደዛ የምትሉበት ቀን ይመጣልና ስናማረር የበለጠ ኔጌቲቭ ነገር ነው ወደ ራሳችን የምናመጣው። እግዚአብሔርም ያዝንብናል፣ ህይወታችንም እንትን አይልምና በቀደም አንድ መምህር ምን ሲሉ ሰማሁ መሰላችሁ? አንድ ሴት ነበረችና ሁሌ በቃ ተምሬ ቁጭ ብዬ ስራ የለኝ ምናምን እያለች ሁሌ ስታማረር ተይ አታማሪ ምናምን ሲሏት እድሜዋም ደግሞ እየጨመረ ሲመጣ ይሄ ደግሞ ትዳርም አላገኘው ምንድነው በቃ ይሄ ህይወት ነው ምናምን ከዛ ተይ አታማሪ ሲሏት ከዚህ ባሰ ደግሞ ምን ሊመጣ ይሄ ህይወት ብዬ ምናምን ነገር ስትል በሆነ አጋጣሚ ትደፈራለች ማለት ነው። ከዛ በኋላ ህልሟ ምንድን ነበረ? በተክሊል ማግባት በስርዓተ ቁርባን ማግባት ነበርና ያ እንደገና አሁንም አባቷ ጋር ተመጣና በቃ ምን እኔማ እንደዚህ ምናምን እግዚአብሔርማ በቃ እኔን አያየኝም ምናምን የባሰ አታማሪ ሲሏት ከዚህ ምናምን ብላ ሄዳለች። ከዛ ታረግዛለች ማለት ነው። በቃ ታብዳለች። እንደገና ምሬቷ ይጨምራል ማለት ነው። ከዛ ተይ አሁንም የባሰ አለ ሲሏት አባ ደግሞ ምን ነካውት ምናምን ብላ አሁንም አማራ ስትሄድ ልጅ ስትወልድ የተጣበቁ ሁለት ልጆች ትወልዳለች ማለት ነው። በቃ በጣም የባሰ ታማራለች። በቃ እኔማ እግዚአብሔር አያየኝም እኔማ እንዲህ በቃ ሆኜ ምናምን ብላ ስታማረር ከዛ በኋላ ኧረ ተይ የባሰ አለ ይሏታል ማለት ነው። ኢማጂን እንግዲህ እዚህ ላይ ደርሳችሁ ከዚህ የባሰ ምን ይመጣል ምናምን ልትሉ ትችላላችሁ። ከዛ አንደኛው ልጅ ይሞታል ማለት ነው። ከዛ ምን ይሆናል ማለት ነው? ሞቱ ብላ እንዳትቀብር አንደኛው በህይወት አሉ ብላ እንዳትል ደግሞ አንደኛው የለም እና በጣም አጣብቂኝ ውስጥ መጣ። አባቷ ጋር አሁንም ስታለቅስ በቃ አባቷ አንቺ ልጅ ተይ ብሎ በጣም እንትን ይሏታል። እሷም ትንሽ ወደ ራሷ ትመለስና አምላኳን ይቅርታ ጠይቃ ንስሐ ገብታ በቃ ስትል አንደኛውም ልጅ ሞትና ትቀብራለች። ያው ማለት ማይሆን ነገር ስለሆነ እግዚአብሔር ይቀርባትና መከራው ያበቃል ማለት ነው። እና የመከራዋ ማብቂያ ይጀምራል። እነዛ ልጆች ቀብራ ከዛ በኋላ ያው ህይወቷ እየተስተካከለ ይመጣል ማለት ነው። እና ሁሌም በህይወታችን ስንል ከኛ የባሰ ሰው ያለ አይመስለንም እና ሁሌም ግን ከኛ የባሰ ነገር ያለው ያም ደግሞ የሚያመሰግንበት የራሱ የሆነ ነገር አለው። እግዚአብሔርም ደግሞ ሁላችንንም ሲፈጥረን ሁላችንንም ይወደናል። ግን ደግሞ ያቺ ዓለም ላይ ሰይጣን ይፈትነናል። ኢየሱስ ክርስቶስንም እኮ ሰይጣን ፈትኖታል አይደል? ስለዚህ ወንድም እህቶቼ ይሄ ቪዲዮ የምታዩ ሰዎች እኔ ደስ የሚለኝ ቪዲዮ ላይክ አንዳንዴ ሜቢ በምትፈልጉት መንገድ ላልገልጸው እችላለሁ። ግን በቃ ሰዎች
በህይወት ተስፋ የቆረጡ ሰዎች አንዳንድ ጊዜ የሚነግሩት ሰው የሌላቸው ወይም ደግሞ አንዳንዴ አሃ ሞመንት ይሰጠናል የሆነ ነገር ሰው ሲናገር ይሰጣል እና እቺ ቪዲዮ ለአንድ ሰውም ደርሳ ሜቢ አንድ ሰው በጭንቀት ላይ ያለ ሰው ሁላ ልትመልስ ትችላለች እና በዚህ ልትጠቀሙ ትችላላችሁ በሚል እሳቤ ነው። እንግዲህ ሁሉም ነገር የሚሆነው በህይወታችን ውስጥ በምክንያት ነው። አንደኛ ባመጣነው ምክንያት መጥፎ ነገር ሊደርስብን ይችላል። በተለያየ ፈተና ሊሆን ይችላል እና በርቱ፣ ተስፋ አትቁረጡ።